ሰላም ጤና ይስጥልን ክቡራን ይሄ ቻናል የቤተሰቦች እንደምን ቆያችሁ? ሰላማችሁ ይብዛ ብያለሁ። ዛሬ በ2017 ዓ.ም በአዲስ አበባ ከተማ አስተዳደር የተዘጋጀ የስድስተኛ ክፍል አካባቢ ሳይንስ የሚኒስትሪ ጥያቄዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዚህ ቪዲዮ እንግዲህ አጠር ያለ ያው መልስና ማብራሪያን እያገኛችሁበት ትቆያላችሁ። ስለዚህ አሁን ወደ ጉዳይ አመራለሁ። አብራችሁኝ እስከ መጨረሻው ድረስ ቆዩ። እንግዲህ ወደ መጀመሪያው ጥያቄ ነው የማመራው። የመጀመሪያው ጥያቄ እንግዲህ እዚህ ጋር እንደምትመለከቱት ያው ጥያቄዎቹ ኖርማሊ በ2017 በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአንደኛ ደረጃ መልቀቂያ ፈተና የ2017 ላይ ወይም በ2025 የተዘጋጀ የአካባቢ ሳይንስ ጥያቄ ነው። እነዚህን እዚህ ጋር እንደምትመለከቱት ጥያቄዎቹ የ2017 ጥያቄዎች ናቸው። እነሱን ለማሳየት ያክል ነው። እንግዲህ የመጀመሪያው ጥያቄ ምንድነው? የኢትዮጵያ ፍጹማዊ መገኛ የሆነው የትኛው ነው የሚለን ሰው እዚህ ጋር ከተቀመጡት አማራጮች መካከል የኢትዮጵያን ፍጹማዊ መገኛ የሚያሳየን ሀሌታ ላይ የሚገኘው ከ3 ዲግሪ ሰሜን እስከ 15 ዲግሪ ሰሜን ኬክሮስ እና ከ33 እስከ 48 ዲግሪ ምስራቅ ኬንትሮስ ላይ የሚያሳይ ነው ማለት ነው። ሁለተኛ ጥያቄ ከሚከተሉት ውስጥ የትኛው ሀገር ከኢትዮጵያ ጋር ድንበር ይጋራል? ወይም ይህ ማለት እንግዲህ የኢትዮጵያ አጎራባች ሀገር የሆነው የቱ ነው የሚል አይነት መልእክት ያለው ጥያቄ ነው። ሀሌታ ኡጋንዳ፣ ለታንዛኒያ አመርሃ ኤርትራ፣ ሩዋንዳ ይላል። ይህ እንግዲህ መልሳችን የሚሆነው ሀመርሃ ላይ የሚገኘው ኤርትራ ትሆናለች ማለት ነው። ምክንያቱም የኢትዮጵያ አጎራባች ከምንላቸው ሀገሮች ውስጥ ኤርትራ አንዷ ናት ማለት ነው። ሶስተኛ ጥያቄ ተማሪ ጸጋዬ ኬክሮስ 9 ዲግሪ ሰሜን እና ኬንትሮስ 39 ምስራቅ በመጠቀም በኢትዮጵያ ካርታ ላይ የትኛውን ቦታ እንደሚያሳይ ይገመታል ነው የሚለን። ይህን የሚያሳየን ወይም 9 ዲግሪ ሰሜን እና 39 ዲግሪ የኬንትሮስ ምስራቅን የሚያመለክተው እንግዲህ የአዲስ አበባ ከተማዋን ወይም የከተማችን አዲስ አበባን ፍጹማዊ መገኛ የሚያመለክት ነው ማለት ነው። ስለዚህ የአዲስ አበባን ከተማን እያመለከተ እንደሆነ ማሳየት እንችላለን። ሀሌታ የዚህ ጥያቄ መልስ ይሆናል ማለት ነው። አራተኛ ጥያቄ ተማሪ መስፍን የኢትዮጵያን ንድፍ ካርታ ሲሰራ የትግራይ ክልልን ከአዲስ አበባ ጋር ያለውን አንጻራዊ መገኛ ለማሳየት ያስፈለገውን ምንድን ነው የሚል ነው፣ ወይ ደግሞ የሚያስፈልገው ምንድን ነው የሚል ነው። ይህም እንግዲህ ሀሌታ ላይ ትግራይን ከአዲስ አበባ በደቡብ ምስራቅ ላይ ማስቀመጥ ነው የሚለው። ይሄ እንግዲህ ለዚህ ጥያቄ ያው ትክክለኛ መልስ የሚሆነው ያው መልሶቹ ላይ ፎከስ እናደርግ። ለላይ ትግራይን ከአዲስ አበባ በስተ ሰሜን ምዕራብ ላይ ማስቀመጥ ነው የሚለው ለላይ ያለው የዚህ ጥያቄ ትክክለኛ መልስ ነው የሚሆነው። ምንም እንኳን ትግራይ ያው ለሰሜኑ የሚያደላ ቢሆንም የተወሰነው ወደ ምዕራብ የሚያደላ ፓርት ስላለው ሰሜን ምዕራብ ላይ ማስቀመጥ ይኖርበታል ማለት ነው። አምስተኛ ጥያቄ ቁስ አካል ምን ማለት ነው ይላል። ቁስ አካል ምን ማለት ነው? ለዚህ ጥያቄ ትክክለኛው መልስ የሚሆነው እንግዲህ ቁስ አካል ብለን የምንጠራው ማንኛውም ቦታ የሚይዝና መጠነ ቁስ ያለው ነገር ነው። ስለዚህ ሀሌታ የዚህ ጥያቄ መልስ ነው። ስድስተኛ ሁለትና ከሁለት በላይ የሆኑ ንጥረ ነገሮች በኬሚካላዊ መስተጋብር የሚፈጠር ልዩ ቁስ የሆነው ከሚከተሉት የቱ ነው የሚለን። ሀ ቤዝ፣ ለጨው ሐመርሃ ውህድ፣ ነ ኦክሳይድ ነው የሚለው። ይሄ እንግዲህ ቤዝ ጨውና ኦክሳይዶች ምንድናቸው? በአጠቃላይ ውህድ ናቸው ማለት ነው። ስለዚህ የዚህ ጥያቄ መልስ ሐመርሃ ይሆናል ማለት ነው። ስድስተኛው ሐመርሃ ውህድ ይሆናል። ሁለትና ከዚያ በላይ የሆኑ ንጥረ ነገሮች እንግዲህ በኬሚካላዊ መስተጋብር የሚፈጥሩት ልዩ ቁስ ማለት ነው። እሺ ሰባተኛ ጥያቄ ላይ ደረስን። ሰባተኛ ጥያቄ አሲድ ከቤዝ ጋራ ሲተገበር ምን ይፈጠራል ነው የሚለን። አሲድ ፕላስ ቤዝ ጨውና ውሃ ይሰጠናል። ይህም ኒውትራላይዜሽን ሪአክሽን እያልን እንጠራለን። ስለዚህ አሲድ ከቤዝ ጋራ ሲተገበር የሚሰጠን ምንድነው? ለላይ የምናየው ጨው ነው ማለት ነው። ስምንተኛ የጉልበት ምንጭ የሆነው የቱ ነው ይላል። ውሃ፣ ፕላስቲክ፣ ብርጭቆ፣ ወረቀት ይላል። የዚህ ጥያቄ መልሳችን የሚሆነው ሀሌታ ላይ የምናገኘው ውሃ ነው ማለት ነው።
8ኛ ጥያቄ ድምጽ በየትኛው ቁስ በፍጥነት ይተላለፋል ነው። ይሄ እንግዲህ ድምጽ በፍጥነት የሚተላለፈው በጠጣር ነገሮች ውስጥ ነው። ስለዚህ በአየር፣ በውሃ፣ በብረት፣ በባዶ ቦታ ወይም በቫኪዩም ይላል። ስለዚህ በብረት የሚለው ጠጣር ቁስን የሚያሳይ ነው። ስለዚህ ሐመር ውሃ የዚህ ጥያቄ መልስ ይሆናል ማለት ነው። 10ኛ ጥያቄ ከሚከተሉት ውስጥ በኢትዮጵያ ከዋና ዋና የአየር ንብረት አይነቶች ውስጥ የሚመደበው የቱ ነው? ሀ ሞቃታማና ደረቃማ፣ ለ ቀዝቃዛና እርጥበታማ፣ ሐመር ውሃ ሞቃታማና እርጥበታማ፣ መ ሞቃታማና ደረቅ ይላል። የዚህ ጥያቄ መልስ ሊሆን የሚችለው ወይም መልስ የሚሆነው ሐመር ውሃ ሞቃታማና እርጥበታማ የሚለው ነው ማለት ነው። 11ኛ ጥያቄ የኢትዮጵያን የአየር ንብረት በዋናነት ተቆጣጣሪ የሆነው የቱ ነው ይላል። ሀ የውቅያኖስ ፍሰቶች፣ ለ ከኢኳቶር ርቀት ወይም ከምድር ወገብ ኖርማሊ ከኢኩዌተር ከምድር ወገብ ያለው ርቀትን ለማመልከት ነው። ሐመር ውሃ ላይ የአፈር አይነት፣ ነ ኬክሮስ እና ከፍታ ይላል። በዋናነት እንግዲህ የኢትዮጵያን አየር ንብረት ተቆጣጣሪ የሆነው ወይም በመቆጣጠር ወይም የኢትዮጵያ አየር ንብረት ተቆጣጣሪ ብለን ከምንጠቅሰው ውስጥ የሚመደበው አንደኛው ያው ከምድር ወገብ የምንገኝበት ርቀት ማሳያ የሆነው ኬክሮስ ነው። ኬክሮስ የሚያሳየው ከምድር ወገብ ርቀት ላይ የምንገኝበትን ነው ማለት ነው። ከዛ ባሻገር ከፍታ ነው። ቦታዎች እንግዲህ በትምህርታችሁ ወይም በሌስናችሁ ስትማሩ ምንም እንኳ በተመሳሳይ ከምድር ወገብ በተመሳሳይ ርቀት ላይ ቢገኙም እንኳን የሚገኙበት የከፍታ መጠን የተለያየ የአየር ንብረት እንዲኖራቸው እንደሚያስችልም ተመልክታችኋል ማለት ነው። ስለዚህ በዚህ መሰረት የዚህ ጥያቄ መልስ ኬክሮስና ከፍታ የሚለው ይሆናል። 12ኛ ጥያቄ በኢትዮጵያ ስምጥ ሸለቆ ውስጥ የሚገኙ ሐይቆች የተለመደ ባህሪያቸው የሆነው ሀ ሁሉም ንጹህ ውሃ ያላቸው ሐይቆች ናቸው፣ ለ በከፍታ ቦታዎች ይገኛሉ፣ ሐመር ውሃ በዝቅተኛ ስፍራ የሚገኙና ብዙውን ጊዜ ጠባብ ናቸው፣ መ በወቅታዊ ለውጦች አይጎዱም ይላል። የዚህ ጥያቄ ትክክለኛ መልስ የሚሆነው እንግዲህ ሐመር ውሃ ላይ የሚገኘው በዝቅተኛ ስፍራ የሚገኙ ናቸው። ስማቸውም እንደሚያመለክተው የዝቅተኛ ስፍራዎች ናቸው። ስለዚህ የዝቅተኛ ስፍራ ብለን የምንጠራቸው ሲሆኑ እነዚህም ብዙ ጊዜ ጠባብ ናቸው በመጠን ማለት ነው። 13ኛ ጥያቄ ለአካባቢ ብክለት ዋና ምክንያቶች ውስጥ የትኞቹ ናቸው? ሀ ዛፎችን መትከልና መንከባከብ፣ ለ ያው የፕላስቲክ ምርቶችና የቆሻሻ ቁሶችን በተገቢው ሳይጠቀሙ መጣል፣ ሐመር ውሃ ንብረቶችን እንደገና መጠቀምና ማደስ፣ መ የተፈጥሮ ሀብቶችን በተገቢው መጠቀም ይላል። የዚህ ጥያቄ መልስ ሊሆን የሚችለው ለላይ የሚገኘው ይሆናል ማለት ነው። 14ኛ ጥያቄ በሰሜን ኢትዮጵያ በጣም የተለመደ ባህላዊ ክዋኔዎች የሆኑት የትኞቹ ናቸው? ገናና ቡሄ፣ አሸንዳ፣ ሻደይና ሶለል፣ እምበላላ እና የለቅሶ ስነስርዓት እንዲሁም የሰርግ ስነስርዓት ይላል እና በዓላት ይላል መለ ያው የዚህ ጥያቄ ትክክለኛው መልስ ለ ይሆናል ወይም አሸንዳ፣ ሻደይና ሶለል ማለት ነው። 15ኛ ጥያቄ የኢትዮጵያ የቋንቋ ቤተሰብ የሆነው የትኛው ነው? ከሚከተሉት ውስጥ ያው የኢትዮጵያ የቋንቋ ቤተሰብ የሆነው የቱ ነው የሚለው የኢትዮጵያ እንግዲህ 4 የቋንቋ ቤተሰቦች እንደሚገኙ ይታወቃል። ከነዚህም ውስጥ የሆነው የቱ ነው? ይሄም ሐመር ውሃ ላይ የምናገኘው አፍሮ ኤሲያዊና የናይሎ ሳሃራ የቤተሰብ ወይም የቋንቋ ምድብ ነው ማለት ነው። ሐመር ውሃ ላይ ያለው የዚህ ጥያቄ ትክክለኛው መልስ ነው። 16ኛ ጥያቄ የኢትዮጵያ የተፈጥሮ ቱሪስት መስህብ የሆነው የቱ ነው? የኢትዮጵያ ምን የተፈጥሮ ቱሪስት መስህብ ነው? ያው የተፈጥሮ ስለሚል እንደ ላሊበላ ያሉ ታሪካዊ ቦታዎች ይችላል። ይህም ሰው ሰራሽ ነው። ባህላዊ ቅርሶችና የእደ ጥበብ ውጤቶችም እንዲሁ ሰው ሰራሾች ናቸው። በሐመር ውሃ ላይ ቤተ መዘክሮችና የማስታወሻ ቦታዎች ይችላል። ይሄም ሰው ሰራሽ ቦታዎች ናቸው የሚሆኑ ሰው ልዩ የመልክዓ ምድር አቀማመጥ እንግዲህ ከተፈጥሮዊ የቱሪስት መስህቦች ውስጥ የሚጠቀስ ነው። ሰው መልሳችን ይሆናል ማለት ነው። 17ኛ ጥያቄ የቱሪዝም ኢንዱስትሪ የሚጎዳ ተግዳሮት የሆነው የቱ ነው? የቱሪዝም ኢንዱስትሪ የሚጎዳ ተግዳሮት ከዚህ ውስጥ ቱሪዝምን የሚጎዳ ወይም የኢንዱስትሪ ቱሪዝምን የሚጎዳ ብለን ካለ ኖርማሊ ያው እንደ ተግዳሮት የሚያስበው ነው ማለት ነው። ስለዚህ የሚጎዳ ወይም ጎጂ የሆነው የቱ ነው ይላል የሚለው ጥያቄው ሰው የቱሪዝም መስህቦችን ደካማ የማስተዋወቅና የገበያ ሁኔታ ነው። ይሄ ሀሌቷ ላይ የሚገኘው የዚህ ጥያቄ ትክክለኛ መልስ ይሆናል ማለት ነው። 17ኛ ጥያቄ
18ኛ ጥያቄ በሀገራችን የሚገኙ ጎጂ ልማዳዊ ድርጊቶች የትኞቹ ናቸው ይላል። ከዚህ ውስጥ መላይ የሚገኘው የሴት ልጅ ግርዛት የሚለው በሀገራችን የሚገኙ ነው። አሁን ላይ ምንም እንኳን መጠኑ እየቀነሰ የመጣ የሚገኝ ቢሆንም ማለት ነው። መልሳችን ነው። 19ኛ ጥያቄ በኢትዮጵያ የድርቅ ምክንያት የሆነው የቱ ነው? ሀ የዝናብ መጠን መጨመር፣ የጫካ አካባቢ መስፋፋት፣ የአየር ጠባይ እና የአየር ንብረት መለወጥ ይላል። ይህም ሐመር ውሃ የዚህ ጥያቄ መልስ ነው። 20ኛ ጥያቄ በበለጸጉ ሀገራት ድርቅ ከተከሰተ በኋላ ረሃብ የማይከሰትባቸው ምክንያት ወይም የማይከሰትበት ምክንያት ምንድን ነው የሚለን። ይሄ እንግዲህ ሀሌታዋ ላይ የምትመለከቱት ከተለያዩ የምጣኔ ሀብት እንቅስቃሴዎች መሰረታዊ ፍላጎታቸውን ስለሚያሟሉ እንግዲህ ምንም እንኳን ድርቅ ከተከሰተ በኋላም እንኳን ብዙም ረሃብ ተጋላጭ ሲሆኑ አይስተዋልም። ይሄም እንግዲህ የምጣኔ ሀብት እንቅስቃሴያቸው በርካታ መሆኑ ማለት ነው። ምክንያቱም አብዛኛው የምስራቅ አፍሪካ አካባቢ የሚገኙ ሀገራት ምጣኔ ሀብታዊ እንቅስቃሴያቸው የተመሰረተው ግብርና ላይ ስለሆነ ድርቅ ከተከሰተ በኋላ ብዙ ጊዜ ከድርቅ በኋላ ቀጥሎ ረሃብ ሲስተዋል እንመለከታለን ማለት ነው። 21ኛ ጥያቄ ካርታን ማንበብ እና በመጠቀም ምን መረጃ መለዋወጥ ይቻላል ነው። ሀ የገንዘብ ሂሳቦችን፣ ለ የመሬት አቀማመጦችን፣ የሰው ሰራሽ አስተውሎቶች፣ መላይ የስነ ምግብ መረጃ ይላል። ይሄ እንግዲህ ለ የዚህ ጥያቄ ትክክለኛ መልስ ነው። 22ኛ ጥያቄ ከበደ አንድን ሀገር በአፍሪካ ካርታ ላይ ለማሳየት ከ5 ዲግሪ ደቡብ ኬክሮስ እና ከ45 ዲግሪ ምስራቅ ኬንትሮስ መጠኖችን ተጠቅሟል። ይህ ሀገር በምን አይነት ክልል ውስጥ ይገኛል የሚል ነው። ይሄ 22ኛ ጥያቄ እንግዲህ ይህ ሐመር ውሃ ላይ የምናገኘው የምስራቅ አፍሪካ ውስጥ ነው የምናገኘው ማለት ነው። ምክንያቱም እዚህ ጋር 15 ዲግሪ ደቡብ ካለን 15 ዲግሪ ደቡብ ላይ የሚያሳይ ከሆነ 15 ዲግሪ ወደ ደቡብ ዝቅ ብለን ግን በኬንትሮሱ ላይ ስንሄድ 45 ዲግሪ ምስራቅ ስለሚል በምስራቅ የአፍሪካ ላይ የምናገኘው ይሆናል ማለት ነው። 23 አለማየሁ የምስራቅ አፍሪካ ሀገራትን በአፍሪካ ካርታ ላይ ለማሳየት ኬክሮስ ላቲቲዩድ እና ኬንትሮስ ሎንጊቲዩድ በመጠቀም እየሰራ ነው። ከታች ከተቀመጡ መጠኖች ውስጥ ወይም ከታች ከተሰጡ መጠኖች ውስጥ የትኛው ለኬንያ ትክክለኛ መገኛ ይሆናል ነው የሚለን። እንግዲህ የኬንያን ትክክለኛ መገኛን ስንመለከት ያው ኬንያ እንግዲህ 5 ዲግሪ ሰሜን እና ወደ 4 ዲግሪ ደቡብ እንዲሁም ከ35 እስከ 41 ዲግሪ ምስራቅ ኬንትሮስ ላይ የምትገኝ ሀገር ናት። ስለዚህ በዚህ መሰረት እንግዲህ ይሄንን በትክክል የሚያሳየን ሀሌታዋ ላይ ያለው የዚህ ጥያቄ ትክክለኛ መልስ ይሆናል። 23ኛ ጥያቄ ሀሌታ ይሆናል ማለት ነው። 24ኛ ጥያቄ በምስራቅ አፍሪካ ጎራባች ሀገራት ዝርዝር ውስጥ የተካተተው ሀገር የትኛው? በምስራቅ አፍሪካ ጎራባች ሀገራት ዝርዝር ውስጥ የተካተተው ይሄ እንግዲህ 24ኛ ጥያቄ ሐመር ውሃ ሱዳን ነው ማለት ነው። 25ኛ ጥያቄ ዋና ዋና የደም ህዋሳት የሆኑት የትኞቹ ናቸው? ሀ ፕላዝማ የደም ህዋሳት ለምንጠራቸው እንግዲህ ያው የደም ህዋስ ነጭ የደም ህዋስና ፕሌትሌቶች ናቸው። ይሄም ለላይ ያሳየናል ማለት ነው። 26 ከተሰጡት የጉልበት ምንጮች መካከል የትኛው ታዳሽ የጉልበት ምንጮችን ብቻ ያካትታል ይላል። ይሄም ያው ለላይ ፀሐይ ብርሃን፣ ነፋስና ውሃ የሚለው የዚህ ጥያቄ ትክክለኛው መልስ ነው ማለት ነው። 27ኛ ጥያቄ የቀላል መኪኖች ዋና ዓላማ ምንድን ነው ይላል። ያው ቀላል መኪኖች ዋና ዓላማቸው እንግዲህ ያው ምንድነው ስራን በቀላሉ ማከናወን መቻል ነው። ይሄ እንግዲህ ስራን በቀላሉ ማከናወን መቻል ስንል ኖርማሊ በአነስተኛ ጉልበት ስራን ማከናወን ወይም ስራን በቀላሉ መስራት መቻል ነው ማለት ነው። 28ኛ ጥያቄ በምስራቅ አፍሪካ ክልሎች ውስጥ ከሰኔ እስከ መስከረም ባለው ወቅት በየትኛው አካባቢ ዝናብ ያገኛል ነው። በዚህ ከሰኔ እስከ መስከረም ባለው ወቅት ውስጥ ዝናብ በዋናነት የሚያገኙት በምስራቅ አፍሪካ ሰሜናዊ ክፍል ያሉ አካባቢዎች ናቸው። እዚህ ላይ እንግዲህ ኢትዮጵያን ጨምሮ አብዛኛው ዝናብ የሚያገኙት ምስራቅ አፍሪካ ሰሜናዊ ክፍል ላይ የሚገኙ አካባቢዎች ናቸው ማለት ነው። 29ኛ ጥያቄ ከምስራቅ አፍሪካ ሀገራት ውስጥ የትኛው በብረትና በወርቅ ማዕድን ይታወቃል ነው የሚለን። እንግዲህ በብረትና በወርቅ ማዕድን የሚታወቁ የምስራቅ አፍሪካ ሀገራት እንግዲህ እንደ ታንዛኒያ፣ ኬንያ እና የኛዋ ሀገር ኢትዮጵያ ናቸው ማለት ነው። እንግዲህ ከነዚህ ታንዛኒያ፣ ኬንያና ኢትዮጵያ ናቸው በዋናነት በዚህ በብረትና በወርቅ ማዕድን የሚታወቁ። እዚህ ውስጥ እንግዲህ ከነዚህ ከሶስቱ ሀገራት ውስጥ ኢትዮጵያ አለች። ስለዚህ ሀሌታዋ የኛው ሀገራችን ኢትዮጵያ ናት ማለት ነው። ኢትዮጵያን እንመርጣታለን።
30ኛ ጥያቄ የአፈር መሸርሸር ለመከላከል ከሚጠቅሙ ዘዴዎች ውስጥ የትኛው ዘዴ ዛፎችን በተለያዩ ዓመታት በማሳው ላይ መዝራትን ያካትታል ነው? ይህም ዘር ማፈራረቅ ነው። ሐመር ውሃ ላይ ያለው ማለት ነው። 31ኛ ጥያቄ በምስራቅ አፍሪካ ውስጥ የሚገኝና በዓለም በርዝመቱ ትልቁ ወንዝ የቱ ነው? ይህም የናይል ወንዝ ነው ማለት ነው። ሐመር ውሃ ላይ ይገኛል። 32ኛ ጥያቄ በምስራቅ አፍሪካ የውሃ ሀብት አጠቃቀም ላይ ዋና ፈተና የሆነው ምንድን ነው? ይህም የኢንዱስትሪ ብክለት የሚለው ይሆናል ማለት ነው። 33ኛ ጥያቄ የባህላዊ ቅርሶች ምጣኔ ሀብት እቅድን ለማሳደግ ከሚከተሉት ውስጥ የትኛውን ያካትታል ነው የሚለው። ይሄ እንግዲህ ከጥያቄ አንፃር ትንሽ የተወሰነ የይዘት ችግር የሚስተዋልበት ወይም ያየሁበት ጥያቄ ነው። ኖርማሊ እንግዲህ እንደ ጥያቄ ከተመለከትን ለዚህ ጥያቄ እንግዲህ ያው የሀገር ውስጥ እና የሀገር ውጭ ቱሪስቶችን መሳብ ይላል። ለየውጭ ንግድ ቅናሾችን መጨመር፣ የእርሻ ምርታማነትን ማሳደግ፣ የኤሌክትሪክ አጠቃቀምን መቀነስ። እነዚህ እንግዲህ ከነዚህ ውስጥ የተሻለ ለዚህ ጥያቄ መልስ የሚሆነው እንግዲህ ለላይ የሚገኘው የውጭ ንግድ ቅናሾችን መጨመር የሚለው ነው ማለት ነው። 34ኛ ጥያቄ በምስራቅ አፍሪካ የቱሪዝም ምጣኔ ሀብታዊ ጠቀሜታ ምንድነው ነው? ያው የቱሪዝም ምጣኔ ሀብታዊ ጠቀሜታ የሆነው ከዚህ ውስጥ ሀላይ የመንግስት የውጭ ምንዛሬ ይቀንሳል፣ የአካባቢን ባህል ይጎዳል፣ የስራ እድል ይፈጥራል፣ የግብርና ስራን ይጎዳል ነው የሚለን። ይሄ እንግዲህ የቱሪዝም ዘርፉ ማደግ የመንግስት ገቢ እንዲጨምር ነው የሚያደርገው። የአካባቢ ባህል ትስስር ወይም ባህል ልውውጥ እንዲሆን ያደርጋል እንጂ ባህል የሚጎዳ አይነት አይደለም። ሐመር ውሃ ላይ የስራ እድል ያመቻቻል። ኦፍኮርስ የስራ እድልን ይፈጥራል፣ ያመቻቻል። ስለዚህ ሐመር ውሃ የዚህ ጥያቄ ትክክለኛ መልስ ነው። 35ኛ ጥያቄ በምስራቅ አፍሪካ የአትክልት እርባታ ኢንዱስትሪ ወይም ደግሞ ሆርቲካልቸር ያለ የምንጠራው ማለት ነው። በዚህ ኢንዱስትሪ ውስጥ የሚያጋጥሙ ዋና ፈተና የሆነው የት ነው? ይሄም ሀሌት ውሃ ላይ በመጓጓዣ ወቅት በቂ የማቀዝቀዣ አቅም አለመኖር እንደ ተግዳሮት የሚነሳ ነው ማለት ነው። 36ኛ ጥያቄ የውስጥ ንግድ ዋና ባህሪው ምንድነው? የውስጥ ንግድ ብለን የምንጠራው እንግዲህ እዚሁ ለላይ የምትመለከቱት በአንድ አገር ውስጥ በሚገኙ ሰዎች መካከል የሚካሄድ የንግድ እንቅስቃሴ ነው። ያው ሀሌት ውሃ ላይ በአንድ አህጉር ነው ብሎ ይኸው ከአህጉር ለአህጉር ከሆነ የውስጥ ሳይሆን የውጭ ንግድ ነው ሊሆን የሚችለው ማለት ነው። 37ኛ ጥያቄ ጫት ውስጥ የሚገኝ ኬሚካል ምን ይባላል ነው? እንግዲህ ጫት ውስጥ የሚገኝ ኬሚካል ካቴኒን በመባል ይታወቃል። ስለዚህ ይህም ለላይ የሚገኘው የዚህ ጥያቄ መልስ ነው ማለት ነው። 38ኛ ጥያቄ ድርቅ የሚለው ዋና ትርጉም ምንድነው? ያው ድርቅ ብለን የምንጠራው ሐመር ውሃ ላይ የሚገኘው ያልተለመደ የዝናብ እጥረት ወይም ደግሞ ረጅም ጊዜ የዝናብ አለመኖርን የሚያመለክት ነው ማለት ነው። 39ኛ ጥያቄ በምስራቅ አፍሪካ ድርቅን በማሳደግ የዝናብ መጠንን በመቀነስ የአፈር መሸርሸርን እና እንዲሁም የአካባቢን የውሃ ዑደት በማዛባት ነው ድርቅን የሚያስከትለው የቱ ነው የሚለን። ሀ የደን መውደም፣ የኢንዱስትሪ መቀነስ፣ ከመጠን በታች የእንስሳት ማጋት ወይም በእንስሳት ማስጋት፣ የህዝብ ቁጥር መቀነስ ይላል። ለዚህም የደን መውደም ወይም የደን መጨፍጨፍ ትልቁ ሚና የሚጫወት ነው ማለት ነው። ስለዚህ ሀሌት ውሃ መልሳችን ነው። የመጨረሻው ጥያቄ ላይ ደረስን። የመጨረሻው ጥያቄ የምስራቅ አፍሪካ ሀገሮች ኢትዮጵያ፣ ሶማሊያ፣ ኡጋንዳ፣ ኬንያ እንዲሁም ጅቡቲ እንደ ድርቅ ተጋላጭ ክልሎች የሚያገናኛቸው የጂኦግራፊያዊ ባህሪ ምንድነው ነው የሚለው። እንግዲህ እንደ ድርቅ ተጋላጭ ክልሎች የሚያገናኛቸው ጂኦግራፊያዊ ባህሪ ምንድነው? ይህም እንግዲህ እነዚህ አካባቢዎች በአፍሪካ ቀንድና በምስራቅ አፍሪካ ሪፍት ቫሊ ወይም ደግሞ ሪፍት ሸለቆ ይላል። ሪፍት ቫሊ ላይ ወይ ደግሞ የምስራቅ አፍሪካ ስምጥ ሸለቆ አቅራቢነት የሚገኙ በመሆናቸው ነው። ይሄ እንግዲህ 40ኛ ጥያቄ ትክክለኛ መልስ ሀሌት ውሃ ይሆናል ማለት ነው። እነዚህን ይመስላሉ እንግዲህ የ2017 ዓ.ም በአዲስ አበባ ከተማ አስተዳደር የተዘጋጀ የመጀመሪያ ወይም የአንደኛ ደረጃ መልቀቂያ ለፈተና ለ6ኛ ክፍሎች የተዘጋጀ አካባቢ ሳይንስ ጥያቄዎችን እስካሁን እየሰራን ቆይታ አድርገናል። በሚቀጥለው በሌሎች ጥያቄዎች ተመልሼ እስኪገናኝ ድረስ ቸር ቆዩልኝ። መልካሙን ሁሉ ተመኘሁላችሁ።